ሪዝቅ ከላይ ነው የሚሰፈር በብልጠት እንዳይመስል ካንተ የበለጡ ብልጦች አሉ አራዶች አሉ ዕውቀት የተማሩ አሉ ፕሮፌሰሮች አሉ በቃ አንተ ጀምረዋል አላህ ባርኮልህ ሰውን ወደ ሲስተም እንዲገባ ማገዝ አንዱን ወንድሜ ያጫወተኝ ነበር አንድ ሰው ወደ ስራው ገባ ወደ ሆነ ስራ አልጠቅሰው ሲገባ አሃ መጣ ላክስረው ብሎ ብር መደበ ሌላው ወንድሙ ሙስሊም ናቸው ይሄ የመደበው ከስራው ወጥቷል አለ ያ የተመደበበት በዛ ስራ ላይ አንደኛ ነው አለኝ አታስቆመው መስሎ ሰዎች እንዲያድጉ አጋጅና ይሄን ስራ እስኪ ተለወጥ ዘውዲያ ኩራት እኮ ገሌን እኮ ነኝ ያስጀመርኩት ስትል ደስ አይል እሱስ ቢሆን ሰው ፊት ቁጭ ብለ እኮ ነው ጀን ይዞ ወደ ንግዱ የከተተ ሲል ክብር አይደለ ደስ ይላል ሪዝቅ ከላይ ነው ወንድምህን እገዘው አብሮ እንዲያድግ እንዲወጣ ለነጋዴዎች ሰዎች አብረዋችሁ እንዲያድጉ አጋዥ ሆነ አታሰናኩ አንተ ምትጭነው ይቃይ ይኖርሃል አሳየው ሲስተም እኔ ምጭነው 20 ኮንቲነር አለ ስንት አለ 2 ሚሊዮን ና ከኔ ጋር ግማሽ ኮንቲነሩ ላይ አንተ ትገባለህ አንድ ኮንቲነር 4 ነው የሚፈጀው ና አብረህኝ ደግ ይሄን ቃምጣው ይሄኛው ያዋጣ ሱቅ እዚህ ቦታ ተከራይና አከፋፍለው አብረህ አሳድገው ሪዝቅ ከላይ ነው ምድር ላይ አይደለም መጥቶ ይጋፋኛል ይላል ያላህን ሪዝቅ ረዛቁ አላህ ከጎንህ ይክፈት ፊት ለፊት ይክፈት አላህ ላንተ ይረዝቃል አስደንጋጩ ሁኔታ ግን አሁን ለንግድ ተመሳሳይ ስራ ይዘህ ከገባ የኛዎች አብረው ከሌሎቹ ጋር ብር ይመደብብሃል ያከሱ ከስራው እንድትወጣ መጣህ እንዳትጋፋቸው ማለት እነዚህ ሙእሚን ናቸው ብር ይመድባሉ አንተን ከሲስተም ለማውጣት وفي السماء رزقكم ሲሳያችሁ ከሰማይ ነው እኔ ዘንድ ነው እዛ ነው የሚሰፈርላችሁ ምድር ላይ አይደለም አንተ ሀብታም የሆንከው ከሌላው በቁንጅና በእውቅና ስለበለጥክ ነው አይደለም እንዳይመስል ሪዝቅ ከላይ ሰበብ አሙልታል ሰጥቷል እሱ ለሚያቀው ጥበብ ካንተ በላይ ዕውቀት ያላቸው ዕውቅና ያላቸው ትልቅ ኔትወርክ ያላቸው አንተን ያህል ብር የላቸው ሪዝቅ ከላይ ነው አንተም ያማክሩ ፕሮፌሰሮች ዩኒቨርሲቲ ላይ 17000 እየተከፈላቸው አንተ $170,000 ሆቴል ገብተህ ያረፍክ በእውቀት በልጣቸው መሰለ